ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ንቁ ፖድካስት ነው። ዛሬም በአዲስ እንግዳ በአዲስ ታሪክ መተናል። ከእግዚአብሔር የተሰጠኝ ትልቁ በህይወቴ ስጦታዬ እሱ ነው። ድንገት አንድ ቀን ማታ በሰላም ተኝታችሁ ጧት ስትነቁ ያላሰባችሁት ያልጠበቃችሁት ነገር ተፈጥሮ ብታገኙ ምን ታደርጋላችሁ? እሷ በህልምሽ የወገችሽ ቦታ ከህልምሽ ስትነቂ የእውነት ተወክቷል። እነዛን ቀማታ እየደማ ነበር። በህይወቴ ደስተኛ አይደለሁ። የሆነ ነገር ሀፕን እንደሆነ ይሰማኛል። እንግዳችን አገር ሰላም ብላ ተኝታ ስትነሳ ከህልሟ ጋር የገጠመ አስገራሚ ነገር አካሏ ላይ ይፈጠራል። ይህ ነገር ታሪኳን ለሁለት ይከፍለዋል። ከዛን ቀን በኋላ እንደማንኛውም ሰው መኖር ጀመርኩኝ። ግን ከአንድ ሳምንት በኋላ ሌላ ምልክቶችን ማየት ጀመርኩኝ ማለት ነው። ምን ህይወቴ ላይ የሆነ አዳዲስ ነገሮችን መከሰት ጀመሩ እና ቤተክርስቲያን ሄጄ ሰው ማያየኝ ቦታ ተንከባለልኩ። በቃ ቆሜ አልሰማኝም ጸሎቴን፣ ተንበርክኬ አልሰማኝም ጸሎቴን፣ ተደፍቼም አልሰማኝም ጸሎቴን። አሁን ግን በቃ ለምንም ሳልጨነቅ እንከባለላለሁ። በቃ ተንከባለልኩ። ታሪኩን እስከ መጨረሻው አድምጣችሁ በኮሜንት ሐሳባችሁ እንድትሰጡን በአክብሮት እንጋብዛለን። እነሆ ንቁ ፖድካስት ተጀመረ። አፓርትመንትን ለመግዛት 40 እና 50 ሚሊዮን በሚጠየቅበት የከተማችን ቱጃሮች በሚኖሩባት በተዋበችው ሳር ቤት ላይ የምንጊዜም ታላቅ ቅናሽ በማድረግ የሚታወቀው ቴምር ሪል ስቴት 30% ቅናሽ ያደረገባቸው አፓርትመንቶችን በመሃል ሳር ቤት ሊያውም ሳር ቤት አደባባይ ላይ ከባለ 1 እስከ ባለ 3 መኝታ በመሸጥ ላይ መሆኑን ስንነግሮ በታላቅ ደስታ ነው። ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ 100 ካሬ በ8.4 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር ጠቅላላ ክፍያ ከምንም አይነት የማቴሪያል ጭማሪና የዶላር ንክኪ ነፃ በሆነ መንገድ የግሉ ያድርጉ። ለተጨማሪ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ። ሳምራዊት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሳምራዊት ከሐዋሳ ድረስ እንግዲህ ታሪክሽ ልታካፊን መጥተሻል። ዛሬ ልታካፊን የመጣሽው ታሪክ በጣም የሚያስገርም ነው። እኔ እንደዚህ አይነት ታሪክ ሰምቼ አላውቅም። ያልተለመደም ነው። ምንድን ነው የተፈጠረው የዛን ቀን ማታ? እንግዲህ የዛን ቀን እንደማንኛውም ቀን